ዛሬ ጥቅምት 23 2018 ዓመተ ምህረት በጣም አስደሳችና ተስፋ የሚሰጡ አዳዲስ የፋኖ ዜናዎች ይዘን መጥተናል። ፋኖ ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ በምትገኝ የቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንቅ ኦፕሬሽን ፈጽመዋል። በዚህ ኦፕሬሽን ያካሄደው ድንቅ የውጊያ ጥበብና ትንቅንቅ አስገራሚና ተስፋ ሰጪ የነበረ ሲሆን እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ወደ መከላከያ እንዴት ገባችሁ? ካንተ ከወንድሜ ልጀምርና እንዴት ገባ? እኔ ያው ሀገር ቤት ቤተሰቦች ምስኪን ስለሆኑ ቢስትሮ ሰርቼ ነበር ማለት እና በዛ ምክንያት አፍሰው ስለወሰዱኝ በዛ ምክንያት ነው ልገባ የቻልኩት። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በግዳን ወረዳ ልዩ ስሟ ወይራበር በተባለች ቦታ ፋኖን ለማፈን ጥረት አድርጎ የነበረ የጠላት ሰራዊት ተደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። አፋብሃ በሚንቀሳቀስባቸው ቀጠናዎች ያሳካቸውን ድሎችና ያደረጋቸው የአውደ ውጊያ መረጃዎችን በተመለከተ አርበኛ አብደላ እንድሪስ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረታወር ከተማ እየተንቀሳቀሰ የነበረ የጠላት ሰራዊት ጉማራ ከተማ ሲደርስ በፋኖ ተደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ በምትገኝ የቡልጋ ከተማ አስተዳደር ቱለፋ ከተማ ላይ ድንቅ ኦፕሬሽን ፈጽመዋል። ይህንን የድል መረጃ በሶስተኛው ዜናችን ነው የምናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። በግዳን ወረዳ ልዩ ስሟ ወይራበር በተባለች ቦታ መነሻውን ከሙጃ ከተማ ከሌሊቱ 7 ሰዓት በማድረግ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ በላስታ ጀነራል አሳምነው ጽጌ ስር የሚገኘውን ጥራሪ ክፍለ ጦር የትግስቱ ሻለቃን ለማፈን ጥረት አድርጎ የነበረ ሲሆን ጠላት አንገት አስደፊ ኪሳራ ገጥሞታል። በነበረው አውደ ውጊያ ጠላት ያለ የሌለ ኃይሉን ከመድፍ እስከ 107 በመጠቀም በአካባቢው ከባድ ድብደባ ቢያከናውንም ያልጠበቀው ነገር ገጥሞታል። በአውደ ውጊያውም የተገኙ ቁሳቁሶችና ምርኮኞች የተማረከ ጥቁር ክላሽ 3፣ የክላሽ ተተኳሽ 500፣ የብሬን ተተኳሽ 200፣ የተማረከ መከላከያ 3፣ የቆሰለ ሻለቃውን ጨምሮ 8፣ የተደመሰሰ 5 ሲሆን በአጠቃላይ ጠላት ላይ ከባድ ኪሳራ ደርሶበትና ሽንፈቱን ተከናንቦ ወደ መጣበት እግሬ አውጭኝ ብሎ ፈርጥጦ ተመልሰዋል። አሁን በሁለተኛው ዜናችን ስለ ጉማራ ከተማ ድል እናስደምጣችኋለን። ከዚህ ቀጥሎ በሶስተኛው ዜናችን ከአዲስ አበባ በ60 ኪሎ ሜትር ርቀት ላይ ስለተደረገ ድንቅ ኦፕሬሽን ነው እናስደምጣችሁ። አብራችሁን ቆዩ። ያገዛዙ አራዊት ሰራዊት መነሻውን ሐሙሲት ከተማ በማድረግ ወደ ወረታና ደብረታወር ከተማ እየተንቀሳቀሰ ያለ ጉማራ ከተማ ሲደርስ በጣና ገላውዲዮስ ክፍለ ጦር አብራካናብስቶች ጣና ብርጌድና አንበሶ ብርጌድ በጥምረት ከቀኑ 6 ሰዓት እስከ 7 ሰዓት በተፈጸመ ድንገተኛና ፈጣን የማጥቃት አውደ ውጊያ ጉማራ ላይ የነበረው ጭራቅ ታጣቂ ቡድን ከሐሙሲት የመጣው ኃይል እግሬ አውጭኝ ሲል ከተማዋን ለቆ ፈርጥጧል። በዚህ ያልታቀደ ውጊያ ጠላት አስክሬኑን ሁሉ ትቶ ፈርጥጧል። አንበሶና ጣና ብርጌድ ጉማራ ላይ ጠላትን በየአቅጣጫው ሲበታትኑት የጣና ብርጌድ አካል የሆነችው እሸት ሻለቃ ደግሞ ሐሙሲት ከተማ በመግባት ተጨማሪ ያገዛዙ ታጣቂ ቡድን ወደ ጉማራ እንዳይንቀሳቀስ አድርገዋለች። እሸት ሻለቃ ወደ ከተማዋ የገባው በአርሴማ በኩል ሲሆን አርሴማ ላይ የነበረውን የጠላት ኃይል ድንገተኛ ጥቃት በመክፈት መድረሻ አሳጥተዋለች። ወደ ሶስተኛው ዜናችን ስናልፍ የአፋብሃ ደቡብ አማራ ቀጠና አሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ከአዲስ አበባ 60 ኪሎ ሜትር ርቀት ላይ በቡልጋ ከተማ አስተዳደር
ቱለፋ ከተማ ላይ ድንቅ ኦፕሬሽን ፈጽመዋል። የኃይለ ማርያም ማሞ ክፍለ ጦር አናብስቶቹ የሶስተኛ የሰላም ሰው እንዳርጌ ሬጂመንት እንደ ሁል ጊዜው የረፍት የለሽ ኦፕሬሽን ድል ቁርሷ በአዲስ አበባ ዙሪያ ቱለፋ ከተማ አስተዳደር ውስጥ በመግባት አርብ ለቅዳሜ አጥቢያ የብልጽግና ካምፕና ምሽግ እንዲሁም የከተማ አስተዳደር መቀመጫ ህንፃ ውስጥ በመግባት አስደማሚና አስደናቂ ኦፕሬሽን የፈጸመች ሲሆን በተኩስ ልውውጥ ከፍተኛ የሆነ ቁሳዊ ኪሳራና የፋኖን ከብረት የጠነከረ ክንድ መቋቋም ሲያቅተው ሰራዊቱ እግሬ አውጭኝ ብሎ ወደ ኦሮሚያ ክልል እቼ ገነትና በዙሪያው ያለው ግዛት ከተማውን ጥሎ ለቆ ፈርጥጧል። ፋኖም ከአስደናቂው የከተማ ኦፕሬሽን መልስ ወደ ተቆጣጠረበት ግዛት የእምዬ ምኒልክ የጦር ግምጃ ቤት ወደ ኮሮማሽ ንዑስ ወረዳ ቀበሌዎች በድልና በጀግንነት ተመልሰዋል። ይህም የከተማ ኦፕሬሽን እንደሚቀጥል የአፋብኃ ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ምክትል አዛዥ ለኦፕሬሽናልና ዘመቻ መምሪያ ኃላፊ አሳውቀዋል። አፋብኃ በሚንቀሳቀስባቸው ቀጠናዎች ያሳካቸውን ድሎችና ያደረጋቸው የአውደ ውጊያ መረጃዎችን በተመለከተ አርበኛ አብደላ እንድሪስ የተናገረው የስልክ ጥሪ አለ። አድምጠነው እንመለስ። የግንባር መረጃዎችን ጨምሮ ከሰሞኑ በዛሬውና የተለያዩ ሁኔታዎችን ሊያስቃኘን የዛሬ ተረኛ ወደ ግንባር መረጃ አቅራቢያችን የደቡብ አማራ ቀጠና ያሳምነው እዝ ቃል አቀባይ ዶክተር አብደላ እንድሪስ ሲሆን በአራቱም ቀጠና የተከናወኑ አበይት ሁነቶችን ያስቃየናል። አድማጭ ተመልካቾቻችን እኛም ከአማራ ሚዲያ ካውንስል የዕለቱ መረጃ ተመልካቾቻችን ለመቀበል ተሰባስበናል። መረጃውን ምን ይመስላል የሚለውን ዶክተር አብደላ እስኪ ምን መረጃዎች አሉ በዛሬ አውደ ውጊያዎች? አመሰግናለሁ። እንዴት ቆያችሁ? በዛሬ መረጃዬ ከአራቱም አቅጣጫ የዋሉ የአውደ ውጊያና እንዲሁም የፖለቲካ የአስተዳደር ጉዳዮችን ያጠቃለለ መረጃ ነው የማቀርበው። የመጀመሪያዬንም የመረጃዬን ማቅረብ የምጀምረው ከአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ይሆናል ማለት ነው። በዛሬው ዕለት እንግዲህ ከሰሞኑ ለሶስት ቀናት ያክል ሲካሄድ የነበረው ተጋድሎ ዛሬም አራተኛ ቀኑን ይዞ ቀጥሏል። በዚህም በሻውራ እና በደለጎ በግንባር በተካሄዱ አውደ ውጊያዎች መይሳው ከሳ ሁለተኛ ኮር አድዋ ክፍለ ጦር ከጠዋት 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ ከፍተኛ የሆነ ተጋድሎ ሲያደርግ ነው የዋለው። በዚህም እንግዲህ የጠላት ኃይል በርካታ ኃይሉ ሙትና ቁስለኛ የሆነበት ሁኔታ አለ። ይህም የሆነው ከሻውራና አጸደ ማርያም አካባቢዎች ስቦ በማስገባት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ እንዳልሆነ እንዳደረገው ነው ያየ ነው። ስለዚህም የሙትና ቁስለኛ መጠን መረጃ የተወሰነ ለማሳየት ያክል ወደ 36 የሚያልፍ ሙን እንደተደመሰሰ እንዲሁም በቁስለኛ ደረጃ ከ44 በላይ የሚሆን ቁስለኛ እንደነበረ ለማየት ተችሏል። ይሄ እንግዲህ ምንድነው በየሰዓቱ ተቀያያሪ ስለሆነ ነው ኤግዛክት ነምበሩ ወይም ትክክለኛ ቁጥሩን ለመግለጽ የተቸገርኩት በየደቂቃዎቹ ልዩነት ስላለው ነው። እንግዲህ በተካሄደው ውጊያም አገዛዙ አለኝ የሚለውን ኃይል በተለይም ባለፉት 3 ቀናት የተመታ ስለነበር በሰሜን አማራ ቀጠና በላይ እዝ ማለት ነው ያለ ማካካስ በሚል ከተለያዩ ቦታዎች እንቅስቃሴ ቢያደርግም በወገን በኩል ግን ጠንካራ ወታደራዊ ጥበቦችን በመጠቀም ስቦ በማስገባት ቀደም ለመግለጽ እንደተሞከርኩት በሻውራና በአጸደ ማርያም አካባቢ ያሉትን ስቦ ቃላትን በማስገባት ለመደምሰስ የተቻለበት ሁኔታ ነው ያለው ማለት ነው። ከዚህ ጋር በተያያዘ ከዚሁ ሳንወጣ በቋራ ደለጎ አካባቢ የቋራ ኦሜድላ ክፍለ ጦር ከጎንደር ጠቅላይ ግዛት እዝ ጋራ በመሆን ተጋድሎ ሲያደርግ ነው የዋለው። በዚህም ሁለቱ እዞች ማለት ነው የጎንደር ጠቅላይ ግዛት እዝና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ባደረጉት የተቀናጀ ተጋድሎ በጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ እንዳደረገ ነው መረዳት የሚቻለው። እንግዲህ ሁለቱ እዞች ባለፈው የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ እዝ ከፍተኛ አመራሮች እና የጎንደር ጠቅላይ ግዛት እዝ ከፍተኛ አመራሮች በጋራ በመሆን ውይይት በማድረግ የአንድነት ጅምር ጉዟቸውን ለአማራ ሕዝብ ካበሰሩ በኋላ የቅንጅት ስራዎች ተጠናክረው እና የጋራ ድል እየተመዘገበ ያለንበት ሁኔታ ነው ያለው ማለት ነው።
በሌላ መንገድ አገዛዙ ማለት ነው የሚደርስበት ከፍተኛ የሆነ ምትና ጫና በመበሳጨቱ በሊቦ ከምከም ወረዳ አርሶ አደርና ንጹሃንን የመጨፍጨፍ ስራውን አቀጣጥሎ እየሄደበት እንዳለ ለማየት ተችሏል። በዚህም እንግዲህ በርካታ ህጻናቶችን አንድ የ8 ዓመት ህጻንን ጨምሮ ወደ 7 የሚደርሱ አርሶ አደሮችን የገደለበት ወይም የረሸነበት በጭካኔ የረሸነበት ሁኔታ ነው ያለው ማለት ነው። ይሄ የሚያሳየው እንግዲህ ከዕለት ወደ ዕለት አገዛዙ ክንዱ ሲዝል የወገንን ጡጫ መቋቋም ሲያቅተው በቀጥታ እንሳን ላይ እየተኮሰ መጨፍጨፉን እና መግደሉን እንደተያያዘው የሚያሳዩ ነው የሚሆነው። እንግዲህ ከፍተኛ ሽብር ውስጥ እንዳለም ለማየት የቻልነው። በሌላ መንገድ ከዚሁ ሳንወጣ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ከዕለታዊ ተጋድሎ ጎን ለጎን በርካታ እና ተከታታይነት ያለው የልዩ ኮማንዶ ስልጠናዎችን እያካሄደ እያስመረቀ ያለበት ሁኔታ አለ። በተለይም የእዙ ልዩ ዘመቻ ለበርካታ ወራት ያሰለጠናቸውን ልዩ የኮማንዶ አባላት አስመርቋል። ይህንንም በስዕልም በድምፅም ያው እንትን ያለበት ሁኔታ ነው ያለው። በሌላው መንገድ ከዚሁ ጋር ተያይዞ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ የደጋው መብረቅ ክፍለ ጦርም በተመሳሳይ ለተከታታይ ወራት ያሰለጠናቸውን የልዩ ኮማንዶ አባላት በዛሬው ዕለት በማስመረቅ ለቀጣይ ወሳኝ ለሆነው ግዳጅ እንዳዘጋጀ ያየንበት ሁኔታ ነው ያለው። በወገን በኩል እንግዲህ አገዛዙ 3 ቀርተዋል። እሺ፣ የት ነው የሰለጠናችሁት? ጦላይ ሶስታችሁም? እሺ፣ ወደ ትግል ከመጣችሁ ስንት ጊዜ ስንት አመት ሆናችሁ ወንድሜ? እስኪ 4 አመት አልሞላንም፣ ቢያንስ 9 ወር ነው ቢሆን። ስልጠና ስንት ወር ወሰዳችሁ? ስልጠና 4 ወር፣ ያገለገልን 5 ወር ማለት። እሺ እሺ ወንድሞች አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።